ምክንያት እነሆ የገነት በር ተዘጋብንና በሔዋን ምክንያት የቀደመችው ሔዋን ማለት ነው። በገነት የኖረችው ሔዋን በሔዋን ምክንያት እኛ በረከታተና ሕይወታተና ተስፋችን ሁሉ የተሟጠጠ ነበረ። ለዚህ ነው በሁለተኛ ሔዋን ደግሞ በድንግል ማርያም በሔዋን ምክንያት በሴት ምክንያት ከገነት ብንወጣም ደግሞ በእናታችን ወላዲተ አምላክ ቅድስት የሆነችውን ንጽሕት የሆነችውን ብፅዕት የሆነችውን በድንግል ማርያም እነሆ ወደ ገነት የገነት በር ተከፈተልን። ከአሳር ወደ ክብር፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከድንቁርና ወደ እውቀት የተሸጋገርንባት እናታችን ድንግል ማርያም በእንተ ሔዋን ተአጽሖ ተገት ካለ በኋላ ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለነ ንብላ ንጻው። ተመልከቱ በሁለተኛው ሔዋን በድንግል ማርያም አማካኝነት ከሷ የተወለደ ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ በጠባብ ደረት በአጭር ቁመት ተወስኖ ከድንግል ማርያም ተወልዶ አዳኙ አምላክ የዓለም ሁሉ ቤዛ፣ የዓለም ሁሉ መድኃኒት፣ የዓለም ሁሉ ምግብ፣ የዓለም ሁሉ መጠጥ፣ የዓለም ሁሉ ልብስ፣ የዓለም ሁሉ ሕይወት የሆነ ኢየሱስ ክርስቶስ ከሷ ተወልዶ የእግዚአብሔር ልጆች እኛ ወደ ቀደመ ክብራችን ወደ ቀደመ ልጅነታችን የተመለስንበት በእሷ በተወለደው ነው። ከእሷ በተወለደ እሷ ያስገኘችልን የእግዚአብሔር ልጆች እውነተኛውን ምግብ ነው። ቅዳሴው ስናነበው በኋላ በቅዳሴው ስትሰሙት ማርያም በእንተዝ ናፈቅረኪ ወናቤኪ እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስቴ ሕይወት ዘበአማን ይላል ቅዱስ ሕርያቆስ እኮ ነው። ማርያም ሆይ ስለዚህ እንወድሻለን፣ እውነተኛ የሕይወት ምግብንና እውነተኛ የሕይወት መጠጥን ወለድሽልን ይላል። አስተውሉ የእግዚአብሔር ልጆች፣ የቀደመ ምግብ የዚህ ዓለም ምግብ ጠዋት የበላ ነው ለማታ አይቆይም። ትናንትና የተመገብነው ለአሁን አይሆንም። እናታችን ድንግል ማርያም ግን የምንወዳት እርሷ አምላክን ከዚህ በላይ ምን ሕይወት አለ? የአምላክ እናት መሆን የብርሃን እናት መሆን እሷ ልጁ ብርሃን ሆኖ እሷ ደግሞ እመብርሃን የብርሃን እናት ማለት ነው። እነሆ ኢየሱስ ክርስቶስ ሕይወት ሆኖ ሕይወትን አስገኝታ እሷ ለዓለም ሁሉ ያስረከበችን ከእሷ ተገኘ ምግብ በላን ጠጣን ለበስነው ሕይወት ሆነን መንግሥተ ሰማያት የሚያወርሰን እርሷ ድንግል ማርያም በወለደችው ነው። እንወዳታለን፣ እናከብራታለን። ብፅዕት ብለን ቅድስት ብለን ውድስት ብለን እናታችን ድንግል ማርያም በሰማይ ያለች ክብርና ምስጋና ለሰማይ ይሁን። እናታችን ድንግል ማርያም በሰማይ ከልጇ ጋር አለች። የእግዚአብሔር ልጆች የነቢያት ትንቢታቸው እናታችን ድንግል ማርያም በሰማይ አለች። ትንቢቶሙ ለነቢያት እምሆ ሞገሶሙ ለሐዋርያት እሞሙ ለሰማዕት ወእኅቶሙ ለመላእክት ይላታል ቅዱስ ኤፍሬም በውዳሴ ማርያም። የእግዚአብሔር ልጆች እናታችን ድንግል ማርያም የነቢያት ትንቢታቸው፣ የሐዋርያት ሞገሳቸው፣ የሰማዕታት እናታቸው፣ የመላእክት እህታቸው ድንግል ማርያም ነች። እየሰማችሁ ግን አይደላችሁ እያደረጋችሁ ነው። የእግዚአብሔር ልጆች እንዲሁ እስቲ የእግዚአብሔር ወደ ምሕረቱ ጋር ቁጭ ብለን የእግዚአብሔር ቃል ሲናገር ቁጭ ብሎ መስማት እንደ ማርያም የእግዚአብሔር ቃል፣ እንደ ሐዋርያቱ የእግዚአብሔር ቃል፣ እንደ አባቶቻችን የእግዚአብሔር ቃል፣ እንደ ነቢያቱ የእግዚአብሔር ቃል ቁጭ ብሎ መስማት ልብን ሰጥቶ አካልን ሰጥቶ እነሆ ሕይወት የሆነውን። ለዚህ እኮ ብዙ ጊዜ ኦርቶዶክሳውያን ወንጌል አያስተምሩም የሚሉ ሰዎች ቁጭ ብሎ ስለማይማሩ ነው። ዝማሬውን አይሰሙትም፣ ወንጌሉን አይሰሙትም፣ ቅዳሴውን አይሰሙትም፣ አገልግሎቱን አይሰሙትም፣ የሚተላለፈውን አይሰሙትም። እንዲሁ በቃ በመንገድ ወሬ፣ በቤታችን ወሬ፣ በንግዱ ቦታ ወሬ፣ በመንግስት መስሪያ ቤቱ ወሬ፣ በአውደ ምሕረቱ ወሬ መኳንንቱ፣ መሳፍንቱ፣ ሹማምንቱ፣ ምዕመናኑ ሳትሆኑ እሷን መረጣት እግዚአብሔር ነው። እግዚአብሔር እሷን መርጦ እናት አድርጎ ይኸው የመስቀል ስለ እናታችን ድንግል ማርያም ውድ እናታችን። ብዙ እናቶቻችን ወንዶች ልጆች ወልደዋል። እናታችን ድንግል ማርያም ግን ለእኛ ልዩ ናት። እናት አድርጎ የሰጠን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በዓሉን የሰላም የበረከት በዓል ያድርግልን።